ብዙዎቻችን ወደ ትዳር ለመግባት እንዘጋጃለን። ራሳችንን ማንነታችንን ለመገንባት ግን አንዘጋጅም። ራሳችንን ሳናውቅ ወደ ትዳር ተገባን ትዳራችን ችግር ላይ ስለሚሆን ዛሬ ስለ ትዳር ማንነት ተነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ተመልከቱ። በተለይ መጨረሻ ላይ ያሉት በጣም ወሳኝና አስፈላጊ ናቸው። ላይክ፣ ሰብስክራይብ ያደረጋችሁ ለብዙ እህት ወንድሞች አድርሱልኝ። ሰላምታ በያላችሁበት ይድረስ ብያለሁ። ማንነት ማለት ምንድን ማለት ነው? እስኪ ኮሜንት ላይ ጻፉልኝ። ምን ማለት ነው? እስኪ በእናንተ አስተሳሰብ ማንነት የምንወደውን ብቻ ሳይሆን የምንጠላውን፣ የማንደግፈውን፣ ደስ የማይለን ነገር ለይተን ማወቅ ማለት ነው። መሰለን እሴቶቻችንን፣ አመለካከቶቻችንን፣ ውሳኔያችን በእንዴት አድርገን መወሰን እንዳለብን፣ በችግር ጊዜ እንዴት እንደምንሆን ማንነት በውስጥ ነው የሚኖረው። ስለዚህ በውጭ አይታይም። ያንን በውስጥ የሚኖር ማንነትን ማሳየት፣ ማወቅ፣ ራስን መገምገም አለብን። ራሳችንን ማወቅ ለምን ያስፈልገናል ካላችሁኝ፣ ራሳችን ማወቅ ትክክለኛ ውሳኔ እንድንወስድ፣ ትክክለኛ ሰው እንድንመርጥ፣ በግፊት እንዳንኖር። ራሳችንን ካላወቅ ሁሉም ሰው ያስተዳድረናል። ስለዚህ ቀድመን ራሳችንን ማወቅ አለብን። ግን ራሳችንን ካወቅ ህይወታችንን መምራት እንችላለን። ስለዚህ ማንነታችንን እንገንባ። ትዳራችን፣ ቤታችን ሰላም እንዲሆን ያገባችሁም ያላገባችሁም እህቶቼ ለሁሉም አድርሱልኝ። ላይክ፣ ሰብስክራይብ እያደረጋችሁ ራስን እንዴት እንወቅ? ራሳችን እንዴት እናውቃለን? ጥያቄ ምን እፈራለሁ፣ ምን እፈልጋለሁ፣ ምን እቀበላለሁ ብለን ራሳችን መጠየቅ አለብን። በቁጣ ጊዜ ራሳችን እንዴት እናያለን? ቁጣ እውነተኛ ማንነትን ያሳያል። ስለዚህ ማንነቴ እንዴት አድርጌ አውቀዋለሁ ብሎ ራስን መገምገም። ብቻችንን ጊዜ ማሳለፍ። ሰዎች ሲኖሩ ሁሉም መልካም መሆን ቀላል ነው፣ ግን ብቻችንን ስንሆን ማንነትን ማወቅ እንችላለን። ስለዚህ ማንነታችንን ለማወቅ ጊዜ ወስደን ራሳችን መገምገም። ከትዳር ጋር የሚገናኝ ትዳር ሁለት ሰዎች ሙሉ ሰዎች መገናኘት ማለት ነው። ስለዚህ ከተለያየ ቤተሰብ የመጡ ሰዎችን በአንድ አጣምሮ የሚይዝ ነው ትዳር ማለት ነው። ስለዚህ ትዳርን ሰላም፣ ራስን ሰላም ለማድረግ ማንነትን ማወቅ፣ ማንነትን መገንባት በጣም አስፈላጊ ነው። ራሳችንን ካልገባን፣ ራሳችንን ካልገነባን ትዳራችን ችግር ላይ ስለሚወድቅ ማለት ነው። ትዳር ሌላውን ሰው ለመቀየር መሞከር አይደለም። ትዳር ራስን ሰላም፣ ቤተሰብን ሰላም ለማድረግ መመካከርን፣ መወያየትን፣ መስማትን ያጠቃለለ ነው። ግን ትክክለኛ ትዳር እኔ ማን ነኝ ብሎ በሚል ጥያቄ ይጀምራል። ስለዚህ ራሳችንን አውቀን እኔ ማን ነኝ ብለን ራሳችንን ካወቅ ትዳራችን ሰላም፣ ቤታችን ሰላም ይሆናል። ዓለም እንዲቀየር ከፈለግን ግን መጀመሪያ ራሳችንን መቀየር አለብን። ትዳራችን እንዲቀየር ከፈለግን ራሳችንን፣ ቤታችንን ሰላም ማድረግ ከፈለግን ራሳችን ላይ በደንብ መስራት አለብን። ማንነትን ማወቅ የህይወት መሰረት ነው። ከትዳር በፊት ራሳችንን እንገንባ፣ ከዚህ ቤተሰብ እንገንባ እላችኋለሁ። አስተያየት ጻፉልን፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ሰላም ሁኑልኝ። በሌላ ርዕስ እስክንገናኝ